ሰላም ጤና ይስጥልኝ እንደምን አላችሁ? ጌታውን ተስፋ ይባላለሁ። ዛሬ ደግሞ ሰራተኞች በስራ ቦታቸው ቢያደርጓቸው ብዬ ያሰብኳቸው 4 ነገሮች አሉ። ሀሳቡ ከገዛችሁ ፕላስ ምልክቷን የጫናችሁ ቤተሰብ ይሁኑ ማለት ነው። የመጀመሪያው አንድ ሰው ወደ ስራ ቦታው ከገባ በኋላ ለምሳሌ በታይም ጎበዝ ሰራተኞች ዛሬ ይሄንን ሰርቻለሁ ዝም ብሎ አዞል ወይስ እንደተለመደው ይሄንን ስራ ሰርቼ ወጥቻለሁ ከሚሉ ይልቅ ስራዎቻቸውን በዝርዝር ማስረዳት ቢለምዱ ቢችሉ ለምሳሌ 20 የሚሆኑ የከስተመር ቅሬታዎችን ተቀብዬ እንደዚህ ፈትቻለሁ እንደዚህ ሰርቻለሁ ብለው መናገር መቻል አለባቸው። ኦሬዲ ዛሬ እንደተለመደው ስራዬን ሰርቼ ወጥቻለሁ ብለው ቢሉ ምንም ኢምፓክት የለውም ማለት ነው። የምትሰሩትን ስራ በዝርዝር ማስረዳት መቻል አለባችሁ ማለት ነው። ይሄን ስኪል ማዳበር አለባችሁ። የሰራችሁትን ስራ በደንብ መሸጥ አለባችሁ ማለት ነው። ለአለቆቻችሁ በደንብ ማስረዳት አለባችሁ ማለት ነው። ሁለተኛው ደግሞ ስራ ተሰጥቷችሁ ፕሮግረስ አፕዴት ነው። ለምሳሌ እዛ ጨርሻለሁ አልቋል ከማለት ይልቅ ፕሮግረስ አፕዴት እዚህ ጋር ደርሻለሁ እንደዚህ እየሄድኩበት ነው ብላችሁ ደግሞ ያንን ለአለቆቻችሁ ወይም ደግሞ ለስራ መሪዎቻችሁ ለቅርብ አለቆቻችሁ ብታሳዩ መልካም ነው ማለት ነው። ይሄ በፕሮፌሽናል ዌይ ነው። እዛ ላይ የሰራችሁ ያላችሁት ነገር ላይ ፊድባክ የወሰዳችሁ ሀሳብ የተቀበላችሁ ጥሩ ጠንከር ያለ ሀሳብ ማቅረብ ትችላላችሁ። ስራዎቻችሁም ኢምፓክትፉል ይሆናሉ። ፕሮግረስ አፕዴት አትዘንጉ፣ አትርሱ። ሶስተኛው በየቀኑ የሰራችኋቸውን ስራ ሪፖርት ማድረግ መያዝ አትርሱ። ለምሳሌ ሰራተኞች ብዙ ነገር ይሰራሉ። በሳምንቱ መጨረሻ ወይ ዊክሊ ሪፖርት ሊሆን ይችላል፣ መንዝሊ ሪፖርት ሊሆን ይችላል፣ ኳርተር ሪፖርት ሊሆን ይችላል፣ ሰሚ አኑዋል ሪፖርት ሊሆን ይችላል፣ አኑዋል ሪፖርት ሊሆን ይችላል። አምጦ ስትባሉ የሰራችሁትን ስራ ጽፋችሁ መያዝ ማስቀመጥ መቻል አለባችሁ። ዛሬ ስራ ቦታ ሄዳችሁ የሰራችሁት ስራ ምን እንደሆነ ከመውጣታችሁ 5 ደቂቃ ቀደም ብላችሁ የሰራችሁትን ስራ በዝርዝር ጽፋችሁ መውጣት ማስቀመጥ መቻል አለባችሁ ማለት ነው። ያ በጣም መሰረታዊ ነገር ነው ማለት ነው። አራተኛው ስራውን ከማድረግ ይልቅ ሪዛልቱን ውጤቱን ማሳየት መቻል አለባችሁ። ለምሳሌ ዛሬ ጠዋት ስብሰባ አድርጌያለሁኝ ከተለያዩ የስራ አጋሮች ጋር ስብሰባ አድርጌያለሁ ከማለት ይልቅ እዛ ላይ ዛሬ ጠዋት ስብሰባ አድርገን ይሄን ወስነን ይሄ ተሰርቷል ብላችሁ ሪዛልቱን ማሳየት ብትችሉ የተሻለ ስራዎቻችሁን ማሳየት ራሳችሁንም መሸጥ ትችላላችሁ ማለት ነው። እነዚህ ሲምፕል መሰረታዊ ነገሮች ናቸው። ብናዳብራቸው ራሳችን ማጉላት የሚችሉ ሰክሰስፉል ሊያደርጉን የሚችሉ እሳቤዎች ናቸው ማለት ነው። በጣም አመሰግናለሁ። መልካም ቀን ይሁንላችሁ።